መለመን አልፈልግም ነበር፣ ግን እባካችሁ የቻላችሁትን አድርጋችሁ አሳክሙልኝ። ኢትዮጵያውያንና ኤርትራውያን እቺ እህቴ በለጋ እድሜዋ ምክንያቱም በማታውቀው ሁኔታ እንደዚህ እጆቿና እግሮቿ መራመድ የማትችልና በእጆቿ መስራት የማትችል ሆነች። ከዛ ጊዜ ጀምሮ ደግሞ ሌላ የተለያዩ ተጓዳኝ በሽታዎች እያንገላቷት እዚህ ላይ ነው ያለችው። ዛሬ ስንመጣ የምትኖርበት ቤት ራሱ እንዴት እንደሚያሳዝን ይኸው ተመልከቱት። በቃ በጣም ጭንቅ ያለ ለሕክምና ገንዘባታ እየተንከራተተች ነው። በእግዚአብሔር የምንችለውን እናድርግ። ቫይታሚን መሰለኝ የደም እሱን እየተወግኩ ያለ ትንሽ የዘተ ቤቶች እየተንቀሳቀሱ በቂጤ እየተንፋቁ ወጣት መግባት ጀመር። መራመድ አትችይም? አልችልም። ቆሜ መሄድ አልችልም። ጉልበቴ ታጥፋል። የቻላችሁትን እንድታደርጉ። ሰው ፊት መቆም በጣም ይከብዳል። ማርያም መለመን በጣም ነው የሚያስጠላ። እኔ መለመን አልፈልግም ነበር፣ ግን እባካችሁ የቻላችሁትን አድርጋችሁ አሳክሙልኝ እባካችሁ። አሁን ምንም ደም የላትም ደም በቃ አሁን ታልታከመች በቃ ትሞታለች። ምንም ደም የላትም። በአፍንጫው ሁሉ ነው ደም የሚወጣ ያለው ማርያም። ስለዚህ እባካችሁ የቻላችሁትን አድርጉልን እባካችሁ። ስልክ ባንክ አካውንት 1060 23 31 35 4 0931 67 18 54 አይዞሽ ውድ ኢትዮጵያውያንና ኤርትራውያን፣ እንዲሁ በፈጠራችሁ በምታምኑት በምትወዱት ነገር ለምናችኋለሁ። በቃ ምንችለውን ነገር እናድርግ። ማለት ይህንን ነገር አይተን ማለፍ ራሱ እንዴት እንችላለን? በእግዚአብሔር ለምናችኋለሁ። ምንችለውን ነገር እናድርግ። ፈጣሪ ይስጣችሁ። ጤና ትልቅ ሀብት ነውና ጤናችሁን ይስጣችሁ።